ሰላም እንዴት ናችሁ? ትናንትና ቅዳሜ ማታ በአርሰናል እና በፒኤስጂ መካከል የነበረው ጨዋታ ላይ አንድ ነገር ሲገርመኝ ነበረ። ምንድነው የማንቸስተር ደጋፊዎች እንደ አርሰናል ዋንጫውን በማጣቱ እንደዚህ ደስ ያላችሁ በምን ምክንያት ነው? በጣም ነው ሲገርመኝ የነበረው። ጨዋታው በአርሰናል እና በፒኤስጂ መካከል ነው። አርሰናል አልቀናውም፣ ያው ግን ጥሩ ተጫውተው ነበር። እንዴ በጣም በቀውጤ እኮ ነው ያደረጋችሁት። በጣም ነው ደስ ያላችሁ የማንቸስተር ደጋፊዎች። ቀውጢ እዚሁ ማታ ወደ አዲሱ አስፓልት 22 ነበርኩ እንዴ በደስታ በቃ የማንቸስተር ደጋፊ ቀውጢ በቃ ክላክሱ ምኑ በቃ በምክንያት ነው። እንደኛማ በቃ የአርሰናል ደጋፊዎች ደስ ይላቸዋል። በቃ እስቀውጡት ሌሊቱን ሙሉ ያድራሉ። ይሄንና ያለ ብዬ በጣም ደስ ብሎኝ በቃ አርሰናል አሸነፈ። ቋጥሬና ነበር የማንቸስተር ደጋፊ እሰይ ተገላገልን፣ እሰይ ሌሊቱን ሙሉ በቃ ሰላማችን እናጣ ነበር። ሲበጠበጥ ከተማው ያድር ነበር። አርሰናል ቢያሸንፍ ኖሮ እሰይ እንኳን ተሸነፈ ነው እንዴ! ለምን ነው እንደዚህ ብትሉት? ድምድረው ቢያሸንፍ አርሰናል እናንተ አይደለም ከአርሰናል ጋር ተጫወታችሁት ፒኤስጂ እንጂ እናንተ አይደለ ዋንጫውን የበላችሁት እንዴ! በጣም ነው እኮ የቀወጣችሁት። በቃ ክላስ በክላስ በቃ ቀውጢ ደስ አላችሁ። እሰይ አንድ ሳምንት እንዳይወጡ ከቤት ነው ምን ማለት ነው? ብሽሽቁ በጣም በቃ ይከርና እኔ ኳስ ብዙም አይገባኝም ነበር። የዛሬ ሳምንት አካባቢ ፕሪሚየር ሊጉን ዋንጫ ሲያነሳ አርሰናል ደስታቸው በጣም ተጋፍቶብኝ ነበር። ማታ ሌሊት ነበርኩኝ እዚህ ወደ ቦሌ መድኃኒዓለም አካባቢ ኤድናሞን ጋር መንገድ ዘግተው በቃ ሲያደርጉት ነበርና ያንን አይቼ በቃ ደስታቸው በጣም ደስ ብሎኝ በቃ ደስታቸው ተጋባብኝ። እንዴ ኳስ እኔ ብዙም ኳስ አይመቸኝምና ኳስ በዚህ ልክ ሰውን ያስደስታል ብዬ በቃ በጣም ነው ደስ ያለኝ የነበረው። ደስታቸው በቃ ተጋባብኝ የአርሰናል ደጋፊዎች ማለት በቃ ዛሬም እንደዚህ በቃ ያለው ሲቀውጡት ያድራሉ። በቃ ከነሱ ጋር ዝብያ ያለው ምናምን በዛውም እየቀረጽኳቸው ምናምን ያለው ልክ የመጨረሻው ልጅ ይስታል ድብልቅልቅልቅ በክላክስ ቀውጢ ሌሊቱን ሙሉ በቃ መከራችን እናይ ነበረ። ሲጮሁ ሲጨፍሩብን ነው የሚያድሩት። እንኳን ተሸነፉ ልክ አርሰናል ማሊያ ያደረገ ምናምን ሲያዩ እሰይ አረፍን ጥሩ እንቅልፍ እንተኛለን፣ በቃ አንበጠበጥም። ሳምንት ሙሉ ታበሳጩን ነበር እሰይ እያሉ ያልፋሉ በመኪና ማለት እኛ ሳናቅ ፍልስጤም እና እስራኤል ተፈጥሮ የለ እንዴ በአርሰናል እና በማንቸስተር መካከል? ደስ ይላል በሽሽቁ ግን በዚህ ልክ እንዲህ መቋጠራችሁ በጣም ነው ግርም ያለ። እንደዚህ ታዝብ ያላቅም ኳስ ብዙም ስለማይመቸኝ እንትና አልልም። ግን አርሰናል የማንቸስተር ደጋፊዎች እንዴ ኧረ አትነፉም። ደስ ይላችሁ ይገባል እኮ እናንተ እኮ ምንድነው እዚህ ነገረኝ አንዱ የአርሰናል ደጋፊ የሉም። ጭራሹኑ ታች ናቸው። ጭራሹኑ ወደ ዋንጫ አይደል ጭራሹም አልደረሱም። ግን በቃ ማንቸስተር አርሰናል በመሸነፉ በጣም ደስ ብሏችሁ ቀውጢ በቃ
ኧረ ተረጋጉ። ኧረ ይደብራል እንዴ! እነሱ ሲደሰቱ አብራችሁ መደሰት ነበረባችሁ እኮ። ይመስለኛል የማንቸስተር ደጋፊዎች አርሰናል ፕሪሚየር ሊጉን በማንሳቱ ዋንጫውን በማንሳቱ በጣም ተናደዋል ወይ ደግሞ በጣም አበሳጫቸዋል መሰለኝ፣ ታበሳጫቸዋላችሁ መሰለኝ። እና ይሄንም ከደገሙማ በቃ ጉዳችን ነው የሚፈላው ብለው ሲቋጥሩ የነበረው ይመስለኛል። እና የአርሰናል ደጋፊዎች በእውነት ይመቻችሁ። ማለት እንደኛ አይነቱን ኳስ ምንም የማይመስለን ሰዎች እንኳን የሆነ ለኳስ የተለየ ነገር እንዲኖረን ከድጋፋችሁ ምናምን አንፃር በቃ የተለየ ነገር እንድናየው ነው ኳስን ያደረጋችሁ። በጣም ደስ ትላላችሁ ነው ኳሱ ምናምን ብዙም አይገባኝ፣ ግን የአርሰናል ደጋፊዎች ዋው በቃ ከልብ ከነፍሳችሁ ነው በቃ ኳስ የምትወዱት። ደስታችሁን ስትገልጹ ያያያችሁ ነበር። በቃ አንድማ ምን ሲል ሰማሁት፣ ይሄ የአርሰናል ሻርፕ አለ አይደል እንደዚህ አንገት ላይ አርሰናል ብሎ የጻፈበት እሱን በእጁ እንደዚህ ወጥሮ ይዞ የዛሬ ሳምንት ማለት ነው የተሰደብኩበት ክለቤ የተዋረድኩበት ክለቤ እያለ እንደዚህ ይዞራል ይዞ ማለት ነው። ዲያክ በቃ እውነት በጣም ይመቻችሁ። አርሰናል ሁሌ በቃ እየበላ እንደዚህ ደስታችሁን ብናይ ደስ ይለኛል። የዛሬ ሳምንት ገደማ አርሰናል ፕሪሚየር ሊጉን ሲያነሳ እዛ ደስታቸውን ከሚገልጹት መሃል አንዱ ምን ሲል ሰማሁት፣ ይሄ አርሰናል የሻርፕ ነገር አለ አይደል አርሰናል ተብሎ የጻፈበት ወጥሮ በሁለት እጁ ይዞ በህዝቡ መሃል እየዞረ የተሰደብኩበት ክለቤ የተዋረድኩበት ክለቤ ዛሬ አኮራኝ ይዝም ብሎ ይዞራል። ደግሞ አንደኛው ደግሞ ቁጭ ብሎ ያለቅሳል። ስቅስቅ የሆነ ቤተሰብ የሆነ ዘመድ የሞተበት በደንብ ስቅስቅ ብሎ በደስታ ያለቅስ። አንደኛው ይንከባለላል ምናምን በእውነት ከፊታቸው በቃ የተለየ ጥልቅ የሆነ ደስታ ሰው ሲደሰት እንደዚህ በማየት በጣም የአርሰናል ደጋፊዎች ከምር ከልባችሁ ኳስ የምትወዱ ናችሁ። ማለትም ምን የአርሰናል ደጋፊ ስብስብ ይመስለኛል ኳስ የሚያውቁ እና ኳስ የሚወዱ ግሩፖች ስብስብ ይመስለኛል። ለዛም ነው ደስታቸው በጣም ጫፍ ድረስ ማንቸስተር ሲበላ ወይ ማድሪድ ሌሎችም ሲበሉ ደጋፊዎቻቸው በዚህ ልክ ይደሰታሉ። እኔ ሳምንት ያየሁትን ያህል እንደዚህ በዛ ልክ በዛ ጥልቀት ሰው ይደሰታሉ የሚል እኔ አይመስለኝም። እና በጣም አርሰናል ደጋፊዎች ከልባችሁ ኳስ ትወዳላችሁ፣ ከልባችሁ ትደግፋላችሁ። በጣም ነው የምትመቹት። እኔ የአርሰናል ደጋፊ መሆን ይመስለኛል ካሁን በኋላ። እና አርሰናል ይመቻችሁ። የአርሰናል ደጋፊዎች፣ የአርሰናል ልጆች በጣም ነው የምትመቹት። እኔ ግን አንድ ነገር የገባኝ የተረዳሁት በአርሰናልና በማንቸስተር መካከል ከፍተኛ የሆነ ተቀናቃኝነት እንዳለ ነው። ሌላ ሀገር ነው እኛ ሀገር ኢትዮጵያ በጣም በማንቸስተርና በአርሰናል መካከል ትልቅ የሆነ ፉክክር መቀናቀን እንዳለ ነው በደንብ የተረዳሁት ማለት ነው። ያው ሲባልም ምናምን እንደዚህ በፊት እንትን ላለው እናያለን እንሰማለን እንደዚህ። አሁን ግን በአይኔ በደንብ ያየሁት
ማንቸስተር እና አርሰናል ደጋፊ በጣም የሚፎካከሩ ክለብ እንትኖች ናቸው ብዬ እንዳስብ ነው ያደረገኝና አርሰናል ቢበላ አሪፍ ነበር፣ ግን አልሆነም። እኛም ደስታቸውን እያየን አብረን ደስ ይለን ነበረ፣ አልሆነም። ግን የአርሰናል ደጋፊዎች በጣም ትመቻላችሁ፣ በእውነት ይመቻችሁ። ልክ የአርሰናል ማሊያ ያደረገ ምናምን ሲያዩ እሰይ አረፍን ጥሩ እንቅልፍ እንተኛለን፣ በቃ አንበጠበጥም። ሳምንት ሙሉ ታበሳጩን ነበር እያሉ ያልፋሉ በመኪና ማለት። እኛ ሳናቅ ፍልስጤም እና እስራኤል ተፈጥሮ የለ እንዴ በአርሰናል እና በማንቸስተር መካከል? ደስ ይላል በሽሽቁ፣ ግን በዚህ ልክ እንዲህ መቋጠራችሁ በጣም ነው ግርም ያለ። እንደዚህ ታዝቤ አላውቅም። ኳስ ብዙም ስለማይመቸኝ እንትና አልልም፣ ግን አርሰናል የማንቸስተር ደጋፊዎች እንዴ ኧረ አትነፉም። Where